ሰላም ሰላም ጋይዝ እንዴት ናችሁ? ዩቲዩብ ጀምረናል። ይሄንን አካውንት ማነው ቻናል እስኪ ሰብስክራይብ አድርጉ እና ቀጥታ ወደ ቪዲዮ። ብር ሲበደር ጀለስ ኢላ የዛሬን 15 ቀን መመልስል 1000 ብር አበድረኝ እመልሳለሁ። ኢላስ በፈለኩ እምላለሁ። ሰማኝ በፈለኩ እምላለሁ። የፈለኩ ነው ሲዛሉ የፈለኩ የምረን እመልሳለሁ አልኩ። ብር 1000 ብር የምረን ነው 15 ቀን ጄሌ ግን ብር የለኝም። ከቤት ክራይ ቀንሼ የምሰጠው ችግር የለም ስጠኝ አልኩ። እርግጠኛ ነህ? መልስላት። እሺ 15 ቀን በኋላ ሚኪያስ አቤት ብዙ ቦታ እኮ ፈልጌ ያጥቼሃለሁ። እዚህ ጋር ሆነ ነው እንዴ? ሺፍት አሁን ማለት ነው። ብድር ልቀበል 15 ቀን እኮ ሞላው። የምን ብድር? 1000 ብር ተቀብለኸኛል ነበር። የለኝም አሁን። እንዴት እንዴ? እኔ ቤት ኪራይ ደርሶብኛል ስጠኝ። የለኝም አልኩ። ከቤት ኪራይ ምን መቀነስ ነው? ከወሰድክ በኋላ ምን ማለት ነው? ከሌለኝ እንደዚህ ማይነፋም ይችላል እንዴ? ከሰጠኝ ስጠኝ እንዴ? እኔ ህግ ቦታ ሄዳለሁ ወይ? ሂድ። ለጠበቃው 5000 ብር ስጠጣ ከኔ 1000 ብር ጋር የማይመለሰው 1000 ብር ከ6000 ብር እንዴ? እንደዚህ ነው ሚኪ። ስንት መሀላ ምን እንዳልተቀበልከኝ እንደዚህ ነው። ማን ነው ማለት እንዴት? እኔ ቢኖረኝ እኮ ታውቃለህ፣ እንኳን ለአንተ ሳር ምድር ቅጠሉ ይበላል። አረ 1000 ብር በ1000 ብር የምታማሰው ያ ብዙ ችግር ነው። እና ስትበደሩ ብር መልሱ ብር። ጓደኞች ካፒቴን ሆነዋል። ጉድ እኮ ነው። ያረቄ ካፒቴን ነው ተወልድ በኋላ ኤአይ እኮ የማያሳየን ቪዲዮ። እነዛ ሂሳብ የማይከፍሉት ጀለሶች ኧረ ብዙ ናቸው። በይዘው እንደዚህ አይነት ሰዎች 2000 ወይ አተ ስንት መጣ? ወሬት 2800 ስንት ነው የሚደርሰው? ንገረኝ። ምን ሆንክ? አሁን የት ሄደህ ነው የመጣው? እኔ እሄዳለሁ። እዚህ ነበርኩ እኔ 2700 ምንድን ወዴት ነው የሚሄደው? የተከፈለ መስሎት እኮ ነው የሚመለሰው። ኦኬ ከተከፈለ በኋላ ነው የሚመለሰው ማለት ኧረ